ተወዳጁ ድምጻዊ ዳዊት መለሰ ነው። ታስታውሽ እንደሆነ ለገና ጭምጭምታው ሳይጀመር እዚህ በአዲስ አመት ፕሮግራማችን ጆሲ ዘ ሃውስ እዚህ በነበረበት የዋዜማ ፕሮግራማችን ላይ በዚህ አመት እንግዲህ የሚወጡ አልበሞች ሚስጥር ካወጣሁማ ብሎ የዳዊት እንደሚወጣ ነግሮ ነበር። ውሎ ሳይደር በቅርብ ርቀት ላይ አዲሱ አልበሙ እንደሚወጣ ይፋ ማድረግ ጀምሯል። ዳዊት መለሰ በጣም ከምንወዳቸው አንኳር ድምጻዮች መካከል ጥያቄ የሌለው ተወዳጅ ድምጻዊ ነው። በዘመናዊ ሙዚቃ አሁን ያለውን ከፍታ የምናይበት አዲስ አልበም ነው ተብሎለታል። አንኳር ደራሲያንና ስራዎች ተሰባስበውበታል። በሙሉ አልበም ዴቭ እየመጣ በቅርብ ርቀት ነው። ዳዊት መለሰ እንዴት አገኘሽው? እንግዲህ ያው ስብስቡን ግብይቱን እንዴት ያያየሽው? ዳዊት መለሰ ብዙዎች የሚጠብቁት ይመስለኛልና ኤፊ አሁን ዳዊት መለሰን አንድ ሙዚቃ ጋብዝ ብንልህ የማንን ትጋብዘናለህ? ይበራል ልቤ ካንቺው ጋራ ወንዙን ተሻግሮ ያንተራራ ይዞራል ልቤ ካንቺው መንደር ሲጫወት ሊያምሽ ወይ ለማደር ካለቱ ከውሃው ወፎች ካልተኙበት በቀስተ ደመና ጥቁር ካባ ለብሰሽ አያያ እንላለና ኤፊ መለሰ ዳዊት ቨርዥኑ ብዙ አለ። በጣም ዴቭ በጣም ብዙ ምርጥ ሙዚቃዎች አሉት። እንደ ልቤ ያለውን ደርሶ ጨምሮ በጣም ብዙ ተወዳዳሪ ሙዚቃዎች አሉት። ከዛ መካከል እንግዲህ ይሄኛው ደግሞ ትንሽ ስራዊ መዝናኛ እንደገፍ ያደርጋል ብዬ ማስበው ነው። ይበራል ልቤ በጣም አንደኛ ምርጫ ነው። የኤፊን ምናልባት ከቻልን ይበራል ልቤን ዛሬ እስኪ ራስህን ምርጫ እንጋብዝልሃለን። ሞጫችንን ያርብ ሰው ይበለን እያለን በዚሁ ተሰነባበትን። ኤፍሬም አበበ ኤፊ ከፍና ምስራቅ ሙሉጌታ በጋራ ቆይታ አደረግን። ታዲም ከኛ ጋር ነበረ። አሪፍ የምሳሳ ታሪፍ ቀን ይሁንላችሁ ከነበረበት እዛው ከፍ ይበራል ልቤ ካንቺው ጋራ ወንዙን ተሻግሮ ያንተራራ ይዞራል ልቤ ካንቺው መንደር ሲጫወት ሊያምሽ ወይ ለማደር